ልጆች ናቸው እነሱ? ልጆች ነው። የት ነው የምትኖረው? ፍሬዶር። ስንት ትከፍላለህ በወር ቤት ኪራይ? ቤት ኪራይ በወር ስንት ትከፍላለህ? 2000 ብር ነው። በቃ ይኸው ገንዘብ ይዤ ልመጥቻለሁ። እሺ የኔ አባት ሊላን ከደብቄ ልስጥህ። ይኸው እስቲ 20 ሺህ 40 ሺህ ብር ነው። እሺ ለአሜት ቤት ኪራይ ይሆናል፣ ለነሱ ለልጆችም ይሆናል። እሺ የኔ አባት እወዳለሁ፣ በርታልኝ። እሺ እሺ ና ተነስ፣ አሁን ተነስ። እሺ ና ራይል ልጥራለህ? ራይል ያዝልህ መኪና ምን ከፍለህ ትሄዳለህ? ታክሲ አለ፣ ወደ ታክሲ ትገባለህ። ታክሲ በቃ ግባና ቤት ና ወደዚህ ተከተለኝ። ና ወንድም አለም እንዴት ነሽ? እሺ ልትሄጃለሽ? ወደ ይኸው ና እንዴት ነሽ? ደህና ነሽ? ይመዳልኝ ነበር። እንደምን አለሽ? እኔ አባ ሰላም ነሽ? ይኸው ይነግርሃል። እሺ ይሰጣል። እሱ ካሻለ ችግር የለም። አሳይዞ ቻው። እሺ እሺ ነበር ቤቢ ቻው። እሺ ወዳችኋለሁ። እሺ ቻው። እሺ ና ነፊ የወር የቤት ኪራይ ስንት ነው? እዚህ እየኖርሽ ነው? ይሄው እዚህ ካሽ ይዤልሽ መጥቻለሁ። ማቆያሽ እንዲሆንሽ። ልጅሽ ነው እሱ? ሃይ ቤቢ እንዴት ነህ? ስምህ ማን ነው? አሜን። እኔ እወድሻለሁ። እሺ ጠንክሪ፣ አይዞሽ። ግቢ በቃ የሆነ ቤት ምናምን የምትከራይበታለሽ በዚህ። እሺ አይዞሽ፣ እኔ እናት አይዞሽ፣ በርቺልኝ። አሜን። ስሙ ማን ነው እሱ? እወድሃለሁ። እሺ ቦርስ የቤት ኪራይ ስንት ነው? 3000 ነው የቤት ኪራይሽ? ሲዮ ይሄ አንድ አመት ይሆንሻል ማለት ነው። የኔ እናት እሺ ቆይ አብራችሁ ናችሁ? ልጆች ናቸው? እሺ አንቺ የቤት ኪራይሽ ክፈይ። እሺ ሻዶ ባትሪ ቴንክ ዩ ሶ ማች፣ እናመሰግናለን። በጣም አግዝ ብለው ሰጥተውኛል ማለት ነው። ያው ለእናንተ ተረጋጉ፣ ችግር የለውም። ጎበዞች እወዳችኋለሁ። እሺ ዘመሃቴ እሺ። አንቺን ብር ፈለግሽ? ስንት ፈልጋለሽ? 200 ብር 400 ብር የኔ አባት እንኪዮ ስንት ሰጠው? 800 6 ነው ደህናውን እወዳችኋለሁ። እሺ ነገ ኪራይ ስንት እንደዩ? የቤት ኪራይ ስንት ነው? ያሲ ነው አንተ ያረከው ነገር ላሳየህ። እናት ነይ አንዴ ቀረብ ወደዚህ። በወር ቤት ኪራይ ስንት ነው? 4500። ኧረ ልጆች ናቸው እነሱ? 4500 ነው ቤት ኪራይሽ። እሺ እናት ቆይ አንድ ስጦታ አለኝ አንቺ 40 ሺህ የኔ እናት ይኸው 40 ሺህ ብር ላንቺ ነው ለቤት ኪራይሽ። እንኪ ትግርኛ ነው የምታወሪው? ናንክ ተቀበልኝ ዘንቤ 40 ሺህ ለአክቲ። እሺ ችግር ይኸውልኝ። ሃይ ችግር ይኸውልኝ። እሺ ዛህተ ሞ እሺ ከፈሊ ቤት ኪራይ ወዳችኋለሁ። ቴንክ ዩ ሻዶ ባትሪ ቴንክ ዩ ሶ ማች። እንግዲህ ሻዶ ባትሪ ማለት ነው እኛም ማገዝ እንፈልጋለን ብለው እነዚህ ቪዲዮዎች ስፖንሰር አድርገዋል እና የቤት ኪራይ እከፍላለሁ የብዙ ሰዎች ማለት ነው። እየሞከሩ ነው፣ እኛም እናግዛለን። እኔም አንድ ቀን እየሞከርኩኝ ነበረ። ወይነቴ የቤት ኪራይ ስንት ነው? የወር የቤት ኪራይ ስንት ነው? እዚህ እየኖርሽ ነው? ይሄው እዚህ ካሽ ይዤልሽ መጥቻለሁ። ማቆያሽ እንዲሆንሽ። ልጅሽ ነው እሱ? ሃይ ቤቢ እንዴት ነህ? ስምህ ማን ነው? አሜን። እኔ እወድሻለሁ። እሺ ጠንክሪ፣ አይዞሽ። ግቢ በቃ የሆነ ቤት ምናምን የምትከራይበታለሽ በዚህ። እሺ አይዞሽ፣ እኔ እናት አይዞሽ፣ በርቺልኝ። አሜን። ስሙ ማን ነው እሱ? እወድሃለሁ። እሺ ያሲ ነው አንተ ያረከው ነገር ላሳየህ። እናት ነይ አንዴ ቀረብ ወደዚህ። በወር ቤት ኪራይ ስንት ነው? 4500። ኧረ ልጆች ናቸው እነሱ? 4500 ነው ቤት ኪራይሽ። እሺ
እሺ የኔ እናት ቆይ አንድ ስጦታ አለኝ አንቺ 40 ሺህ የኔ እናት ይኸው 40 ሺህ ብር ላንቺ ነው ለቤት ኪራይሽ እንኪ ትግርኛ ነው የምታወሪው እና አንቺ ተቀበልኝ ዘንበይ 40 ሺህ ለአክስ እሺ ችግር ይኸውልኝ ሃይ ችግር ይኸውልኝ እሺ ዛህተ ሞ እሺ ከፈሊ ቤት ኪራይሽ ወዳችኋለሁ ቴንክ ዩ ሻዶ ባትሪ ቴንክ ዩ ሶ ማች እንግዲህ ሻዶ ባትሪ ማለት ነው እኛ ማገዝ እንፈልጋለን ብለው እነዚህ ቪዲዮዎች ስፖንሰር አድርገዋል እና የቤት ኪራይ እከፍላለሁ የብዙ ሰዎች ማለት ነው እየሞከሩ ነው እኛም እናግዛለን እኔም አንድ ቀን እየሞከርኩኝ ነበር የኔ እናት እስኪ ወይ እናቴ የቤት ኪራይ ስንት ነው ቦር የኔ አባት እንዴት ነህ ደህና ነህ አይደብርህማ ካሜራ ከያዝኩኝ የሆነ ነገር ልደግፍ ብዬ ነው በድንገት እዚህ እየወረድኩኝ ማለት ነው አየሁ እና ልጅ ነው አረ ኦኬ እዚህ ነው የምታድሩት አረ ምን እያደረክ ነው እዚህ ቁጭ ብለህ አሁን ምን ስራ አረ የት ነው የምታድረው ስላሴ ጋር እድሜው ስንት ነው ልጅ ልጁ 4 አመቱ ነው ወይ ኦኬ እሺ እንትን ንግድ ባንክ አለ እንዴ የለም ምንድን ያለ ተፈናቃይ ነህ ከጎጃም ነው የመጣኸው ኧረ 4 ወር ማለት ነው እሺ ምንድን ነው የሚያስፈልግህ አሁን ለልጅህ የሚሆን ምን ያግዝሃል አንተን ቤት ኪራይ ስንት ነው በወር 4500 ብር ነው ቤት ኪራይ ለወር ለምግብ ምናምን ይኸው መንገድ ላይ መከራይቼ ከቤት ኪራይ ሁሌ ምናምን አውጥቼ ነው የምበላው በቃ ከሆቴል እሺ ይኸው ስለሆነ በጣም ተቸግሬ ነው ያለው ኦኬ ስንት ያስፈልጋል ብር ማንዳ ክቡና አሁን ፍላጎት ስንት ነው ውስጥ ያለ ንገረኝ እስኪ እኔም የሰው ምን ውስጥ ያለ ስንት አለ ውስጥ ቶሎ በል ውስጥ ማየው እንደ ስራ የሚቆመው እንደ ምናምን በቃ አንተ ደስ ያለውን በቃ እንስተይና ውስጥ ልብ ያለ ነገር እኔማ የሰው ገንዘብ ላይ እንደዚህ ማለት እኮ ሼም እኮ ነው ባባ ሼም እኮ የቤት ኪራይ 4500 ነው 4500 ብለቅ በእንጀራ ነው ምን ኦኬ እሺ በቃ እኔ 30 ሺህ ብር እሰጥሃለሁ እሺ ያመት ሸፍንልህ እሺ ነበር ችግር የለውም ለልጅህም ይሆናል እሺ እሺ ንግድ ባንክ አለ እሺ ክንቀበልህና ከዛ በሰው አስደረግየም ቢሆን እንትን አደርግሃለሁ እሺ በብር እንዲሰጠው አደርጋለሁ እሺ ቤት ኪራይን ትከፍላለህ ልጅህም ታግዛለህ ይበልጥ እሺ ያዘው ስልኬ ይህ ልጅ ስንቶቻችሁ ናችሁ የምታውቁት እንግዲህ በልብ ህመም ምክንያት ብዙ ነገሮች እያጋጠሙት ይገኛሉ ሰው ወደ አዲስ አበባ መጥቷል የልብ ህክምና እንዲያገኝ እድሉ ላመቻችለት ማለት ነው አሁን ልጅ ሰላም ልለው ነው እዚህ ጋር አሉ ስኬት አትዳትገጭ ናፊ እንዳትገጭ ስኬት ሃይ እንዴት ነህ አባት ሰላም ነህ እንደምን አለ ደህና ነህ ወይ ቤቢ ሃይ ደህና ነህ እንዴት ነህ ውይ ስላገኘው በጣም ደስ ብሎኛል ስምህ ማን ነው ንገረኝ እስኪ ልዑል ነው ስምህ የኔ አባት ናይስ ሚች እንኳን ወደ አዲስ አበባ በሰላም መጣህ እሺ ስላገኘው ደስ ብሎኛል በጣም ሃይ እንደምን አለ የኔ አባት ደህና ነህ እንዴት ነህ ሃይ ቤቢ እንዴት ነሽ ደህና ነሽ አስጠብቅናችኋል ሶሪ በጣም ይሄው እንግዲህ ብሎጉ በርቷል ኦሬዲ ኦኬ በደንብ ታስረዳኛለህ እሺ ስለሱ ያለበት ሁኔታ 6 ዓመት ሙሉ አባቱ ነህ ስም ማን ነው አባት አይዞህ ይሰማኛል ተሰቃየሁ አዶሪ ተሰቃየሁ አይዞህ ችግር የለውም 6 ዓመት ሙሉ የሚረዳኝ ሰው አጣሁ በኋላ እናወራለን አስራስብ አንዳንዱ መቶ ብር እየሸጥኩ ነው ካርድ ማሳከምበት አጥቼ እኔ አባት ይኸው ለመጀመሪያ እንትን ቆይ አንዴ አቢ አንተ ያዛ አንተ ላውኻው ትሎል ከባድ ነው እና የሆነ ስጦታ ይዤ ልመጥቻለሁ ካርዱ ጀምሮ ነው አንተ ካርዱ ጀምሮ ነው ይሄ ላንተ ነው 50 ሺህ ብር ለጊዜው መቆያ አዲስ አበባ እንትን እንዳትጨናነቅ እሱ እስከሚታከም ድረስ ለሱ ደግሞ ሁሉም ወጪውን ከቨር ተደርጎ የልብ ህክምና የሚያገኝበት መንገድ እኔ ራሴ አመቻቻለሁ እሺ ዶንት ወሪ
የኔ አባት ጠንክር ይገባኛል በእናትህ አይዞህ የኔ አባት እኔም አሁን ባልወልድም አባት ስለሆንኩኝ አሁን ልጆች ስላሉኝ ይገባኛል አይዞህ ችግር የለውም እሺ አጠገብ ያሉት ብቻ አይደሉም እኛም ራሱ እናወራለን ኧረ በደንብ እናወራለን አይዞህ አለሁልህ እኔ እሺ የኔ አባት ስንት ዓመት እያለ ነው እዚህ 4 ዓመቱ ነው 4 ወሩ ከተወለደ በ4 ወሩ ነው ልቡ የጀመረው እዚህ ኬዝ የዛሬ ዓመት ደግሞ እዚህ የመጣው ጊዜ ለቀጠሮ ይሄ ማለት ነው ደም ስር ጠፍቶ ራሱ በጭንቅላቱ ነው ሲደረግለት የነበረው ደም ስር ጠፍቶ ማለት ነው በጭንቅላቱ ተደርጎ ነው ሲገባለትና እንትን ሲል የነበረው ሲያመው እንደዚህ አይደለም ቪዲዮ ላይ ሁሉ ለቀነው ነበር አሁን በዚህ በ3 ወር ውስጥ ቪዲዮ ላይ ተለቆ ነበር ድሬዳዋ መጥቶ ነው እሱ ሶሻል ፍቅር ሚዲያ መስርቷል እሱ እና ሚዲያ ላይ ነው የተገናኘነው በዛ እና በቃ እኔም ያው የበጎነት ስራ ለመስራት ፍቃደኛ ስለነበርኩኝ ከነሱ ጋር ተቀላቀልኩ ሳልነግራቸው እኔን የሚያውቅ ሰው ነው ለነሱ ሪፖርት አድርጓቸው ከዛ በኋላ እኔ ሊያገኘኝ ይቻላል እንደዚህ ማቆም መምጣት አለብኝ እውነት ነው የኔ አባት እና እስከ የቴ መጨረሻ እሱ እንዲኖርልኝ እፈልጋለሁ ግድ ነው አሁን ቀስቀስ አሪፍ እሺ ትምህርታውን ይማራል ግን ከትምህርት ቤት ወስጄ ወደ ሆስፒታል ሲነሳው ሽታ ሲሸተው ምን ሲለው አሁን ራሱ ተይዟል ጣቱ እንደዚህ ነው የሚሆነው እንዴት እንደሚጠቁር ደም እንትን የለው ሲነሳ በቃ እንደዚህ ይጠቁራል እና ይሄ ከንፈሩ ይጠቁራል ይሄ እዚህ ስሬው እንደዚህ ይጠቁራል ሲያማው እንደዚህ ነው የሚያደርገው ኬዙ እናደርገዋለን እናስደርገዋለን አሁን ራሱ አመመኝ እያለ ነበር አሁን እየመጣን ደህና ነበር ከንፈሩ ሁሉ ድርግርግ አለ እንደዚህ ነው የሚያደርገው ሲነሳበት ሰዓት የለውም ድንገት ተነሳበት ከዛ ነው ሆስፒታል ወሰድነው እዛ ነው የመጀመሪያ ቪዲዮ ሰራሁት የት ሆስፒታል ሄዳችሁ ነበር እዛው ክትትል የምታረጋለች ዶክተር ነበረች እሱ የምትከታተል እዛው ሲደን ሳይየ እዛው በቃ ሲጨንቃችሁ ነው ወደዚህ የመጣችሁ በቃ ምንም አማራጭ የበለጠ ለማግኘት እኔ ደግሞ ግዴታ ከስራ ማወቅ ነበር መንሱር ጋር ሄድን መንሱርን አገኝተነው እሱ ለአንተ ለሰይፉና ለእሸቱ ቪዲዮ ሰርቶ እንዲያደርስልን ቢያንስ ከ3 አንዳችሁ ከቀርቡ እንዲደርስ ተባለ ቀርቡ ይደረሰው እሱ መምሰሉን ያስተዋልኩት ቪዲዮ ሰርች ከደረጋሉ ወጣሰ ትኬት አዘገየ በዛች ቀን ነው ትኩረት አድርጌ ያየሁት ሰው በጣም ይገርመኝ እግዚአብሔር ፈቀደለት በቃ ይሄ ልጅ መንሱር በመምሰል ብቻ ይታከማል እመነኝ ዛ ቴንሽን አገኘው ሰላም ጋይስ አሁን የምንገኘው እንግዲህ ኢትዮ ኢስታንቡል ጀነራል ሆስፒታል ነው ስፔሻላይዝ የሚያደርጉት ደግሞ የልብ ህክምና ላይ ነው የዚህ ሆስፒታል ታሪክ በነገራችሁ እውነት ሁላችሁም ምን እንደሚሰማችሁ አላውቅም የዚህ ሆስፒታል ባለቤት እንግዲህ እውነቴን ነው የምላችሁ ይህ ሆስፒታል እየሰራ የሚገኘው አትርፎ ሳይሆን ሰዎችን ለመርዳትና ለማገዝ ነው ስፔሻሊ ህፃናት ከዚህ ሆስፒታል ባለቤት የተገናኘሁት እኔ 25000 ህፃናት ማገዝ እፈልጋለሁ የሚል አላማዬ አይቶ ከዛ ደግሞ እሱም 25000 ህፃናት በልብ ህመም እንደሚቸገሩ ነገረኝ ይህ አጋጣሚ ተጠቅመን እንግዲህ እኔና እሱ አብረን ለመስራት እኔም ከዚህ ሆስፒታል ጋር አብሬ እየሰራው ትልቅ ነገሮችን ለመስራት ተስማምተን ነበር እግዚአብሔር የተመሰገነ ይሁን አንድ ነገር ቃል ገብቶልኝ ነበር ይህ ቃል ደግሞ ባንተ ስም አንድ ልጅ ሙሉ የልብ ህክምና እንደሚያደርጉ ነበር በኢትዮ ኢስታንቡል ጀነራል ሆስፒታል ማለት ነው ስለዚህ ይሄው ይዘነው መተናል ወደ ውስጥም አሁን እንገባለን ማለት ነው እግዚአብሔር በጣም ጥሩ ነው አይደል ቤቢ ደስ አለ ጎበዝ ነህ ታኮራኛለህ በደም ሞባይልሽ በቃ አሪፍ ምንም አይነት ለውጥ እንደሌለው ነው የተነገረኝ ስድስቱን ከ4 ወሩ ጀምሮ ማለት ነው ከ4 ወር ጀምሮ ነው ቅድም ፎቶውን አሳይቻለሁ ከ4 ወር ጀምሮ እየተከታተልኩኝ ምንም አይነት ለውጥ እንደሌለው እና ምንም አይነት ለውጥ ስለሌለው ነው ይሄንንም ደብዳቤ ድጋፍ ማሰባሰቢያ የሰጡኝ እና የዛሬ ዓመት የተሰጠኝ እያሰባሰብኩኝ ምንም አይነት ገንዘብ ሊሞላልኝ 450,000 ብር ብቻ ነው የሰበሰብኩት እና ከዚህ አንፃር ሚዲያ ላይ ወጥቼ በሚዲያ አማካኝነት ደግሞ አዶናይ ያገኘሁት እና አዶናይ ደግሞ ቆይ እስቲ ብሎ ይዞኝ መጣ ወደዚህ ያለው ኬዝ ላንተ እንድታውቀው ማለት ነው ምንም አይነት ለውጥ እንደሌለው ሲባል በህክምና ምንድነው መሰለህ አንዳንድ ጊዜ በልጅነት የሚመጡ የልብ ክፍተቶች እያደጉ ልጆች ሲመጡ ሊጠፋ ይችላል በራሱ ሰዓት እየዘጋ ይመጣል እድሜያቸው ሲጨምር ልክ early መጠኑ ታይቶ ነው የሚሆንበት ወዲያው መሰራት አለበት አሁን 4 ዓመት ላይ ሆኖ እስከዚህ ድረስ ሲሆን ምንም አይነት ለውጥ የለውም ብለው ሲሉ
በማደጉ ምክንያት የተሻሻለ የተቀየረ ነገር የለም። ስለዚህ ሰርጀሪ ማንዳቶሪ ነው መሰራት ብቻ ነው ያለበት እና በክትትል በመድኃኒት የሚለወጥ ነገር አይደለም ነው። እሺ ለውጥ የለውም ማለት እንትኑ ክፍተቱ ምክንያቱም ብዙ ጊዜ ክትትል የሚያስፈልግበት ምክንያት ለዛ ስለሆነ ማለት ነው። ስለዚህ በክትትል በፎሎአፕ ሳይሆን በቃ እሱ በሰርጀሪ ብቻ ነው መሻሻል ያለበት። ጋይስ ስጦታ ይሄው የትናይት ቴንክ ዩ ሶ ማች። ልክፈተው አሁን? ይከፈት ትላለህ። እስኪ እሺ። ኧረ በስመ አብ ምንድን ነው? ዋንጫ ነገር ይመስላል። አይዞሽ አንቺ ብርቱ ሴት፣ ለብዙ ሴቶች ትምህርት ነሽ አንቺ። ማርያምን በጣም የማርያም እንትን ነው ይሄ። ይበራል ደግሞ። ማይ ጋድ የኔ እናት ቴንክ ዩ ሶ ማች። ቴንክ ዩ እባክሽ፣ ደስ ይለኛል። መቀራረብ አልችልም ብዙ ስላልሽ። ዋው ጋይስ የሚበራ የማርያም ስዕል ነው ያመጣችልኝ። በጣም ነው የሚያምረው። እንዴት ያምራል! በእርግጠኝነት ስሰካው በጣም ነው የሚያምረው። የኔና ቴንክ ዩ ሶ ማች። እዛውን ስንገባ ሰው ኬት ሰክቻ ያዋለው የትናይት። እሺ ሰላም ነው። እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ ወይ? ሁሉም ነገር እንዴት ነው? እኔ እግዚአብሔር ይመስገን ይሁን። እውነት የነገርሽ ነው የሚያስቀናኝ። ባይዘው እግዚአብሔር የተመሰገነ ይሁን። መንፈስሽ በጣም ያስቀናኛል። እውነት ለመናገር በጣም ጠንካራ ነሽ። ለመጀመሪያ ጊዜ ያዩሽ መቼ ነው ታውቃለሽ? ኮመንቴ ላይ ስክሮል እያደረኩ እያለ ለታቦት ወደ ታቦት ሄደሽ ስትሸከሚ፣ አሁን እሱ እኔ በጣም ግርም ተፈጥሮብኛል። እንዴት ነው መንፈስሽ ያን ያህል ጠንካራ ሊሆን ይችላል? ያው የተሰጠን ነገር ብዙ ነው። የጎደለን ነገር ማማረር የለብንም። ያገለገለን ፈጣሪ እያገለገልን ያለ ነው። እዚህ ምድር ላይ ስንኖር የሚያኖረን ዋናው መድኃኒዓለም ነው። እሱን ካላገለገለ ማለት እናገለግላለን። ሁሉ ንብረቱ ገንዘቡ የሱ እስትንፋሱ የሱ ነው። በጎደለን ነገር ማማረር የለብንም። ያችን ቀን ናፍቃታለሁ። አሁን እኔ ምን አሰብኩኝ መሰለሽ? አብዛኛው ሰው ማለት ነው ያማርራል በጣም ታውቂያለሽ። አንዳንዱ መኪና ጎደለብኝ ይላል፣ አንዳንዱ ቤት ጎደለብኝ፣ ያ ነገር የለኝም። አንቺ አሁን መንፈስሽ ሙሉ እንዲሆን ያገዘሽ ምንድነው? መቼ ነው ያቺ መንፈስ ሙሉ የሆነችው በጣም ጠንካራ የሆነችው? እኔ ሙሉ ነኝ በፈጣሪ። ሰው ሁሉ ሲጥለኝ፣ ቤተሰብም ሲጥለኝ መድኃኒዓለም አልጠላኝም። አንድ ነገር ሲጎልብኝም አላማርም። የተሰጠን ነገር ብዙ ነው። በጎደለ ነገር ማማረር የለብንም። ይህንንም ማንሳት አቅቶት አይደለም። የኔን እምነት፣ ጽናት፣ ጥንካሬ ለማየት ብሎ ጠብቀው እንጂ ድናል። አሁን ጎደለብኝ ብለው የሚያማርሩ በጣም ብዙ ሰዎች አሉ፣ የሚጨናነቁ። ለእነሱ ምንድን ነው ምክርሽ? የትናይት እሺ ሰላም ነው። እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ ወይ? ሁሉም ነገር እንዴት ነው? እኔ እግዚአብሔር ይመስገን ይሁን። እውነት የነገርሽ ነው የሚያስቀናኝ። ባይዘው እግዚአብሔር የተመሰገነ ይሁን። መንፈስሽ በጣም ያስቀናኛል። እውነት ለመናገር በጣም ጠንካራ ነሽ። ለመጀመሪያ ጊዜ ያዩሽ መቼ ነው ታውቃለሽ? ኮመንቴ ላይ ስክሮል እያደረኩ እያለ ለታቦት ወደ ታቦት ሄደሽ ስትሸከሚ፣ አሁን እሱ እኔ በጣም ግርም ተፈጥሮብኛል። እንዴት ነው መንፈስሽ ያን ያህል ጠንካራ ሊሆን ይችላል? ያው የተሰጠን ነገር ብዙ ነው። የጎደለን ነገር ማማረር የለብንም። ያገለገለን ፈጣሪ እያገለገልን ያለ ነው። እዚህ ምድር ላይ ስንኖር የሚያኖረን ዋናው መድኃኒዓለም ነው። እሱን ካላገለገለ ማለት እናገለግላለን። ሁሉ ንብረቱ ገንዘቡ የሱ እስትንፋሱ የሱ ነው። በጎደለን ነገር ማማረር የለብንም። ያችን ቀን ናፍቃታለሁ። አሁን እኔ ምን አሰብኩኝ መሰለሽ? አብዛኛው ሰው ማለት ነው ያማርራል በጣም ታውቂያለሽ። አንዳንዱ መኪና ጎደለብኝ ይላል፣ አንዳንዱ ቤት ጎደለብኝ፣ ያ ነገር የለኝም። አንቺ አሁን መንፈስሽ ሙሉ እንዲሆን ያገዘሽ ምንድነው? መቼ ነው ያቺ መንፈስ ሙሉ የሆነችው በጣም ጠንካራ የሆነችው? እኔ ሙሉ ነኝ በፈጣሪ። ሰው ሁሉ ሲጥለኝ፣ ቤተሰብም ሲጥለኝ መድኃኒዓለም አልጠላኝም። አንድ ነገር ሲጎልብኝም አላማርም። የተሰጠን ነገር ብዙ ነው። በጎደለ ነገር ማማረር የለብንም። ይህንንም ማንሳት አቅቶት አይደለም። የኔን እምነት፣ ጽናት፣ ጥንካሬ ለማየት ብሎ ጠብቀው እንጂ ድናል። አሁን ጎደለብኝ ብለው የሚያማርሩ በጣም ብዙ ሰዎች አሉ፣ የሚጨናነቁ። ለእነሱ ምንድን ነው ምክርሽ? ጎደለብኝ ብለው የሚያማርሩ በጣም ብዙ ሰዎች አሉ፣ የሚጨናነቁ። ለእነሱ ምንድን ነው ምክርሽ? በመድኃኒዓለም ምንም አይጎልም።
ከታመንን ከጸናን ሙሉ ነን። ውጤት ይጎላል፣ ደሞዝ ይጎላል፣ ቤት የለኝም ይላል። በመድኃኒዓለም ግን ሁሉ ነገር አለ። ጠንክረን ከተገኘን የማይደረግልን ነገር የለም። ልጆቹን ደግሞ አይጥልም፣ አይረሳም። ምክንያቱም የፈጠረን እሱ ነው። እናት ትሰለቻለች፣ አባት ይሰለቻል፣ እመቤቴ ማርያም አሰለች። መድኃኒዓለም አይሰለች። ጽናታችንን ሲጠብቅ ነው እንጂ ሰልችቶን ጠልቶን አይደለም። ምንም አይነት መከራ ቢመጣብን መቀበል። ከሰው ቢሆን ኖሮ እኮ እንካሰሳለን። ከፈጣሪ የመጣው እንደ ጸጋ መቀበል። እኔ አሁን እንደ ጸጋ ቀበለው። ይህንን በጸጋ ነው የምትቀበለው? አዎ እድለኛ ነኝ። በቃ ስለተመረጥኩ ነው። ምክንያቱም መጻጉዕም 38 ዓመት ያልጋ ቁራኛ ነበር። እስቲ ወደ ጸበል የሚወስደው ተነስና አልጋን ይዘህ ተነስ ሲባል ነው የተነሳው። ኢዮብም ተፈትኗል። ፈጣሪው ቆሞ ስለጠበቀ ነው ያው ፈተና ያን የተሻረለት እና ፈተናም እንደዩ ጽናት እንደ መጻጉዕ ሆነን ጸንተን መጠበቅ። የማይደረግልን ነገር የለም። ጎደለብኝ ብለው የሚያማርሩ በጣም ብዙ ሰዎች አሉ፣ የሚጨናነቁ። ለነሱ ምንድን ነው ምክርሽ? በመድኃኒዓለም ምንም አይጎልም። ከታመንን ከጸናን ሙሉ ነን። ውጤት ይጎላል፣ ደሞዝ ይጎላል፣ ቤት የለኝም ይላል። በመድኃኒዓለም ግን ሁሉ ነገር አለ። ጠንክረን ከተገኘን የማይደረግልን ነገር የለም። ልጆቹን ደግሞ አይጥልም፣ አይረሳም። ምክንያቱም የፈጠረን እሱ ነው። እናት ትሰለቻለች፣ አባት ይሰለቻል፣ እመቤቴ ማርያም አሰለች። መድኃኒዓለም አይሰለች። ጽናታችንን ሲጠብቅ ነው እንጂ ሰልችቶን ጠልቶን አይደለም። ምንም አይነት መከራ ቢመጣብን መቀበል። ከሰው ቢሆን ኖሮ እኮ እንካሰሳለን። ከፈጣሪ የመጣው እንደ ጸጋ መቀበል። እኔ አሁን እንደ ጸጋ ቀበለው። ይህንን በጸጋ ነው የምትቀበለው? አዎ እድለኛ ነኝ። በቃ ስለተመረጥኩ ነው። ምክንያቱም መጻጉዕም 38 ዓመት ያልጋ ቁራኛ ነበር። እስቲ ወደ ጸበል የሚወስደው ተነስና አልጋን ይዘህ ተነስ ሲባል ነው የተነሳው። ኢዮብም ተፈትኗል። ፈጣሪው ቆሞ ስለጠበቀ ነው ያው ፈተና ያን የተሻረለት እና ፈተናም እንደዩ ጽናት እንደ መጻጉዕ ሆነን ጸንተን መጠበቅ። የማይደረግልን ነገር የለም። የሆነ ቪዲዮ ፖስት ብዬ ነበረ፣ የትና የት መልሽልኝ የጻፍኩልሽ ነው ብዬሽ ነበርና እዛ አንድ የተናገርኩት ነገር ምንድነው መሰልሽ? መንፈሳዊነት ላይ እንድታስተምርኝ ይፈልጋለሁ ብዬሽ ነበርና ማለት አሁን እኔ 2 እግር አለኝ፣ ጤናዬ ሙሉ ነው አሁን እግዚአብሔር የተመሰገነ ይሁን። ግን አንዳንድ ነገሮች ጎድሉብኝ እያልኩኝ ሳማር ራሴን አገኘዋለሁና ያንቺ መንፈሳዊነት የምመኝበት ምክንያት ምን መሰለሽ? ይህ እንደ መመረጥ እያየሽው ነው፣ እንደ ጸጋሽ እያየሽው ነው። አየሽ በጣም ብዙ አሉታዊ ነገሮች ይዞ ነው የሚመጣው ይህ ነገር እኮ which is በቃ እኔ አለቀልኝ፣ በቃ ይኸው እቺ ህይወት ለኔ አይደለችም ብለሽ ተስፋ እኮ መቁረጥ ትችያለሽ። አንቺ ግን አለሽ እዚህ ለእምነትሽ እየቆምሽ ነው፣ ለመንፈስሽ እየቆምሽ ነው ከእግዚአብሔር ጋር ከማርያም ጋር እና ከዚህ በላይ ምንም የለም። ማንም ሰው ያልተሰጠው ጥንካሬና ትዕግስት ነው ያለሽ። እውነት በሚሊዮኖች የማያገኙት በረከት አለሽ አንቺ። እኔ በራሴ ያየሁት ማለት ነው። because እንደ አንድ አዶናይ የምፈልጋቸው ነገሮች በትንሽ እድሜ አግኝቻለሁ። 25 ዓመቴ ነው። ታዋቂነት ፈልግ ነበር፣ በጣም ጎደለብኝ። ታዋቂ መሆን እፈልጋለሁ ላለው ታዋቂ ሆንኩ። ገንዘብ አገኘው፣ ሰውነት ማስተካከል አገኘሁት፣ ሱፍ መልበስ ለበስኩት፣ ያ ቤት አገኘሁት፣ ያቺ መኪና አገኘኋት። ግን ስቲል አሁንም ጎደለነት ይሰማል። ተረዳሽ? ስለዚህ ምንድነው የጎደለው ብዬ ቁጭ ብዬ ራሴን ስጠይቅ አንቺን አገኘሁሽ። ያንቺን ሙሉነት አየሁ እና መንፈስሽ ጠንካራ ነው፣ እያስተማርሽ ነው። አንቺ እኔን ለማስተማር መናገርም አይጠበቅብሽም። የዛን ቀን ታቦቱ ሲወጡ ያደረግሽው ነገር እሱ ይናገርልሻል። ከቃል በላይ ተግባር ይላል። ተግባርሽ ደግሞ በጣም ብዙ ሰዎች ያስተምሯል። እና እኔም ላግዝሽ የምፈልገው ባለኝ ነገር ነው። አሁን ያለሽበት ሁኔታ እንግዲህ በግልጽ እየታየ ነው ያለው። በየቀኑ ኦክሲጅን ትቀይሪያለሽ አይደለ? ይህ ኦክሲጅን ለመቀየር በየቀኑ ስንት ነው የምታወጪው? እስከ 2000 ብር ወጣለሁ። እስከ 2000 ብር ታወጫለሽ በየቀኑ። ማን ነው የሚያግዝሽ ለዚህ ሁሉ? መድኃኒዓለም እና ደጋግ ኢትዮጵያኖች እና እዚህ የምታያቸው ወንድሞች እነሱ ናቸው። ግን ጎደለኝ ብዬ አላማር። የተሻለ እየተዘጋጀልኝ ነው።
እኔ አቅም ኖሮኝ አይደለም 2,000 ብር በቀን የማወጣው አቅሜ መድኃኒዓለም ነው። ይሄንን ሰጥተኛል። ይሄን ደግሞ ማስተካከልበት አንተ ስጠኝ ፍጠርልኝ ነው የምለው። አየሽ ያንቺ እምነት ማን አለው መሰለሽ? ወፎች አላቸው እዛ ዱር እንስሳ ያሉት እንስሶች አሉ የምናያቸው እንስሶች እዚህ እግዚአብሔር ራሱ ነው የሚያመጣላቸው የሚበላ ነገር ያመጣላቸዋል። እና ያንቺ እምነት እያመጣልሽ ነው እግዚአብሔር የሆነ እድሎች እያመቻቸልሽ ነው። እኔና አንቺ እዚህ ቁጭ ማለታችን እንኳን እግዚአብሔር ነው ያገናኘን። የሰራሽው ስራ ልቤ ላይ አርፎ የትና የት ማገዝ አለብኝ ብዬ እንድነሳ ያደረገኝ ማን ነው? እግዚአብሔር አይደለ? ይቅር በለኝና እኔ ገና ቪዲዮ ልፖስት ስል ለምን ለአዶናይ አትፖስትም ሲሉኝ እኔና አዶናይ ጎረቤት ብንሆንም እግዚአብሔር ካልፈቀደ አንገናኝም አልኳቸው። እግዚአብሔር ሲፈቅድ ነው ጎረቤት ብንሆንም ማለት ነው። እግዚአብሔር ሲፈቅድ ታናግረኛለህ። ቀኑ ደረሰ። እግዚአብሔር በቃ ያችን ቀን ነው የሚጠብቀው። በቃ ያችን ቀን ጠበቀን። እናንተን ፈጣሪ ያገናኘን። 44 ዓመት ሲወጣ እኔም አገለግላለሁ ብዬ አይደለም የሚወጣሁት። በጣም እኔ ቸር መድኃኒዓለም ነው የሚያገለግለኝ። በቃ ያችን ምክንያት ነው የሚጠብቀው ማለት ነው። ያችን ቀን እንዳይፈቀደልኝ እሱ ነው። ያችን ቀን እኔም ደግሞ ከምዕመናኑ ጋር ሆኜ ደስተኛ መሆን አለብኝ። አሁን የዛለት ራሱ ካኑላለኝ የመጨረሻ መድኃኒት ላይ እየወሰድኩ ነበር። ኢንፌክሽን አስቸግሮኝ ማለት ነው። እና ያው ስራዬም ራሱ ኢንፌክሽን ተጋላይ ስለሆነ አሁን መስራት ራሱ ከቤት ብዙ መውጣት አልችልም። በእግር መሄድ እንኳን አልችልም። ኦክሲጅን ምናምን አልችልም። ኮንታሚኔትድ የሆነ ነገር በቃ እንደዚህ ከሰው ጋር ራሱ ቅርርብ አልችልም። ስኳርም አለብኝ እና በቃ እንደዚህ ነው። አሁን እነሱ ናቸው በእኔ ምክንያት አሁን እነሱ ከኔ ስራ አይልቅ። አሁን እነሱ ምንድን ነው የሚሰሩት? አሁን እሱ ባጃጅ ይነዳ ነበር። ናስቲ ወንድም ናገባ ትገባታለህ